ጥቋቁር ነጠብጣብ ካለባችሁ ይህን ፌስ ማስክ ተጠቀሙ። በመጀመሪያ ኪያራችንን እንደዚህ አጥበንና ቆራርጠን ካዘጋጀነው በኋላ መፍጫችን ላይ እናደርገዋለን። በመቀጠል ድንቹንም አጥበን ቆርጠን እናዘጋጅና አንድ ላይ እንጨምረዋለን። ከዛ በመፍጫ በደንብ አድርገን መፍጨት። ከፈጨነው በኋላ በእቃ ላይ አድርገን መቀባት። ኪያር በውስጡ ቫይታሚን ኤ፣ ቫይታሚን ሲ እና ቫይታሚን ኬ ስላለው በተለያየ ምክንያት የተጎዳን ቆዳ ለማከም ይረዳናል። ኪያር ለስላሳና ጽድት ያለ ቆዳ እንዲኖረን ያደርጋል። ትንሽ ደግሞ ቫይታሚን ሲ እና ዚንክ ስላለው ዴድ ስኪን ከቆዳችን ላይ እንዲነሳ ያደርጋል። ጥቁር ነጠብጣቦችንም ያጠፋል። ስለዚህ በደንብ አድርገን አዳርሰን መቀባት። ከ15 እስከ 20 ደቂቃ ካቆያችሁት በኋላ ለስ ባለ ውሃ መታጠብ። ከዛም የሚመቻችሁ ሞይስቸራይዘር መርጣችሁ መቀባት። እንደዚህ አይነት ቲፖች እንዲደርሳችሁ ሶሻል ሚዲያ ፕላትፎርማችንን ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ስልኬ ባዮ ላይ አለ። ባይ